አንዲት ልጅ ብቻ ስለነበረችው እሷም ደግሞ ስለተገደለችበት ስለ አንድ ባለጠጋ ታሪክ ነግራቸዋለሁ። ይህ ባለጠጋ የእርሜው መገባደጃ ሰዓት ያለውን ንብረት ሁሉ ለልጁ ለማውረስ እየተዘጋጀ ባለበት ሰዓት አንድ ሰው ይመጣና ያችን አንድ ልጁን ገድሎበት ይሰወራል። ከዚያ ገዳዩ ተይዞ ከባለጠጋው ጋር ዳኛ ፊት ይቀርባል። በዳኛው ፊት አንድ አስደንጋጭ ክስተት ተከሰተ። እሱም ባለጠጋው ምን አለ? ይህ ሰው ፍርዱን ተቀብሎ ቢታሰር ትክክል ነው፣ ይቅር ብየዋለሁ ብዬ ምህረት ተደርጎለት ወደ ቤቱ ቢሄድ እሱም ትልቅ ምህረት ነው። ነገር ግን እኔ ያለችኝ አንድ ልጅ ስለተለየችኝ የሚወርሰኝ ስለሌለ ንብረቴን ሁሉ እንዲወርሰኝ እፈልጋለሁ፣ ይህንም እንድታደርጉልኝ እማጸናለሁ ብሎ በዳኛው ፊት ይወድቃል። ያ ባለጠጋ ማለት ነው። በዚህ ጊዜ የፍርድ ቤት ዳኛው መነጽራቸውን ዝቅ አድርገው በእውነት በእንባ ወደቁ። ፍርድ ቤት ያለው አጠቃላይ ፍርዱን የሚከታተለው ሰው ሁሉ ማለት ነው። እንግዲህ ይሄ ደግሞ ከምንም በላይ ጸጋ ነው ወገኖች። እኛ ሰዎች እግዚአብሔር አምላክን ብዙ ጊዜ በድለነዋል። እሱም ደግሞ ሳይፈርድብን በየቀኑ ምህረትን ጸጋን እያፈሰሰልን በህይወት እንኖራለን። ታዲያ እንዲህ አይነት ሰው ከሆነን እግዚአብሔር እንዲህ ካደረገልን ለኛ ይህን ያህል እድል ከሰጠነን ኃጢአታችን በደላችን ይቅር ካለን እኛ ለምንድነው የበደሉንን ሰዎች ይቅር ማለት የሚከብደን? እውነት ነው። አንዳንድ ጊዜ እስቲ የበደሉንን ሰዎች ይቅር እንበል ብለን ስንነሳ በደላቸውን ስናስታውሰው ውስጥ ድረስ ዘልቆ ያመናል፣ አጥንታችን ሳይቀር ይወጋናል። ነገር ግን ማስተዋል ያለብን ነገር ቢኖር መርዝ የሚጎዳው የተቀመጠበትን ዕቃ ነው። የክፉ ሰዎችን ነገር እያስታወስን በመርዛቸው ልንጎዳ አይገባም ነው። ቂመኛ ሰው እግዚአብሔርን አያየውም። ቂም የሚቋጥር ሰው የፈለገ ቢማር የፈለገ ቢጸልይ አንገቱ እስከሚቀጥን ቢሰግድ ቢጾም ቢመጸውት ቂም የሚይዝ ሰው እግዚአብሔርን አያየውም። ነገር ግን ቂመኛ ያልሆነ ሰው ማለት ነው ይቅር የሚል ሰው ግን እግዚአብሔርን ያየዋል። እግዚአብሔር ነገረኛ ሰው በፍጹም አይፈልግም። በማቴዎስ ወንጌል ምዕራፍ 18 ምዕራፍ 5 ቁጥር 23 ላይ የሚነግረን እኮ ወደ ቤተ መቅደስ ስትመጣ የወንድም በደል ትዝ ቢልህ መስዋዕቱን አስቀምጠውና መጀመሪያ ወንድምህን ይቅር በል ከዚያ በኋላ መስዋዕቱን አቅርብልኝ ነው የሚለው። ስለዚህ ቂመኛ ሰዎች መሆን የለብንንም። አንዳንዶችማ በእውነት በጣም ካለነ ድፍረት የተነሳ ቂም ይዘን ስጋው ደሙ ሳይቀር እንቀበላለን። የጥንትና እናት አባቶቻችን የድሮዎቹ ኢትዮጵያውያን ቂም ይዘው ከጓደኞቻቸው ጋር ተጣልተው እንኳን መቁረብ ይቅርና የማህበር የሰንበት የጽዋ እንኳን አይቀምሱም ነበር፣ አብረው እንኳን አይበሉም ነበር። እኛ ግን ከትልቅ ድፍረታችን የተነሳ ቅዱስ ሥጋውና ክቡር ደሙ እንኳን እንቀበላለን። አንዳንዶቻችን ደግሞ ቤተክርስቲያን መተን የሚቀድሰው ካህን ወይ በድንበር የተጣላ ሊሆን ይችላል፣ ወይ በአንዳንድ ነገር ተጣልቶ ሊሆን ይችላል። ዛሬ የሚቀድሰው ገሌ ነው በሱ እጅ ነው የምቆርበው ብለው የመጡበትን ትተው ወደ ቤታቸው የሚመለሱ ሰዎች አሉና እንዲህ ማድረግ የለብንንም። የበደሉንን ሰዎች ይቅር ልንል ይገባል። የሥላሴ ቸርነት የመብርሃን በረከት ከሁላችን ጋር ይሁን። ከዚህ ቀደም ስለ ተዋናይ ቪዲዮ ሰርቼ ብዙ ሰው አይቶታል። እናም አንዳንድ ልጆች በውስጥ ስለ ተዋናይ ዳግም ስራልን ማወቅ እንፈልጋለን ስላሉኝ ሁለተኛ መስራት አስፈልጎኛል ማለት ነው። ይህም እንደ በፊቱ በደንብ ከታየ ደግሞ ሶስተኛ ጊዜ የምሰራ ይሆናል። ያው የተዋናይ ታሪክ እጅግ በጣም ብዙ ነው። አስፈላጊ የሆኑትን ነገሮች አለፍ አለፍ አድርጌ ነው ትንሽ ትንሽ የምሰራላችሁ ማለት ነው። እንግዲህ መርሳት የሌለብን ነገር ተዋናይ መሰረቱ ትውልድ ሀገሩ ጎጃም መርጦ ለማርያም ነው። የነበረውም ከዛሬ 280 ዓመት በፊት ነው። አጼ በካፋ ከመንገሱ በፊት በቆሎ ትምህርት ቤት ይተዋወቁ ነበረ። ተዋናይ የቅኔ መምህር ሆኖ በካፋ ደግሞ ተማሪ ሆኖ ነው የሚተዋወቁት። ነገር ግን ትውውቃቸው የተማሪና የመምህር ሳይሆን የጓደኛ ያህል ነበረ። ታዲያ የሆነ ጊዜ የተፈጥሮ ግዴታቸውን ለመወጣት ሁለቱም ጫካ ገብተው ጎን ለጎን ቁጢጥ ብለው ተቀምጠው የሚያስወግዱትን በሚያስወግዱበት ጊዜ በዚያ ሰዓት ተዋናይ በካፋን እንዲህ ይለዋል። ልጅ በካፋ አንተ አንድ ቀን የኢትዮጵያ ንጉሠ ነገሥት እንደምትሆን ታውቃለህ ይለዋል። በካፋን በጭራሽ አስቦት አያውቅም ነበርና ምን ማለት ነው? አልጋ ወራሽ እያለ እኔ እንዴት ነው የምነግሰው ይለዋል። ተዋናይም እኔ አውቃለሁ ታይቶኛል፣ አንተ የኢትዮጵያ ንጉሥ ትሆናለህ ሲል ይመልስለታል። በዚህም ጊዜ ልጅ በካፋ በጣም ይደሰትና
ቃልህ እውነት ከሆነ የንግስና ዘውድ የሚደፋ ከሆነ በጭራሽ አረሳም። እኔ ነግሼ አንተን ብረሳ ሕያው እግዚአብሔር ይርሳኝ ይልና ቃል ይገባለታል። ይህም ከሆነ ከብዙ ዓመታት በኋላ በካፋ ነግሶ ሊቁ ተዋናይም ቃል ነበረውና የሆነ ጊዜ አጼ በካፋ ታላቅ ድግስ አስደግሰው ግብር እያበሉ ሳለ ተዋናይ ወደ ድግሱ ቢሄድ የክብር ዘበኞች የንጉሱ ጥበቆች አላስገባ ይሉታል። በዚህ ጊዜ አንድ ቅኔ በወረቀት ጽፎ ለጥበቆቹ ለንጉሱ እንዲያደርሱለት ይሰጣቸዋል። ቅኔውም እንዲህ የሚል ነበረ። በካፋ ኢትርሳ ዘተዋናይነ ክሌነ እንዘ አበ አብርሃም አንተ ወብእሲተ አብርሃም አነ የሚል ነው። ወደ አማርኛ ሲመለስ በካፋ አትርሳ፣ ከተዋናይ ጋር የተጫወት ከሆነ አንተ የአብርሃም አባት እኔ ደግሞ የአብርሃም ሚስት ሁኜ የሚል ነበረ። አጼ በካፋ ባለ ሁለት ቤት ቅኔ ሲደርሳቸው እጅግ በጣም ግራ ተጋብተው አሰቡ። ምክንያቱም ተዋናይ በጣም ፈላስፋ ስለሆነ ቅኔው ከባድ ነው። ብዙ ካሰቡ በኋላ ግን እሳቸውም ቅኔ ተምረው ነበርና ቅኔውን ፈቱት። የቅኔውን ፍች የአብርሃም አባት ታራ ሚስቱ ደግሞ ሳራ ናቸውና በካፋ አትርሳ ከኔ ጋር የተጫወትከውን አንተም ስታራ እኔም ሳራ የሚል ነበረ። በዚህ ጊዜ በካፋ ቃላቸው ትዝ ይላቸውና ተዋናይን አስጠርተው በክብር ወደ ግብር አዳራሹ አስገቡት። ከዚያ በኋላ የቅርብ ሰዋቸው አድርገው አማካሪ አደረጉት ማለት ነው። እናም እየቆየ ሲሄድ የተለያዩ ጥበቦችን ያስተምራቸው ጀመረ። ያው ተዋናይ በደመና ይበራል። ይህንን ደግሞ ንጉሱ ፊት የሱ ተማሪ የቅኔ ተማሪው ሆነው ያውቁ ነበርና በደመና መብረር እንዲችሉ እንዲያስተምራቸው ይጠይቁታል። በጥያቄያቸው መሰረት ንጉሱን ጥበቦቹን የሱን ጥበብ እያስተማረ በደመና እንዲበሩ አደረጋቸው ማለት ነው። ታዲያ ተዋናይ በካፋን በደመና ሲበሩ ማድረግ የሌለባቸውን ነገር በደንብ አስጠንቅቋቸዋል። እሱ ምንድነው? ስመ እግዚአብሔር እንዳትጠሩ በደመና ሲበሩ ብሎ አስጠንቅቋቸው ነበር። ከዕለታት አንድ ቀን ንጉሱ አጼ በካፋ ከተዋናይ በተማሩት መሰረት በሌሊት ተነስተው ወደ አንድ ሀገር በደመና ተጭነው ሲበሩ አሰቡበት ቦታ ላይ በፍጥነት ደረሱ እና በጣም እጅግ ተደስተው ፈጣሪያቸውን እንዲህ ሲሉ አመሰገኑ። ተመስገን እግዚአብሔር ብለው ሲያመሰግኑ በደመና የተሸከማቸው አጋንንት ነበርና ጣላቸውና ሩቅ ቦታ ላይ ደመና ላይ ስለነበሩ መሬት ላይ ተከስክሰው እንደሞቱ ነው ታሪክ የሚናገረው። ከዚያ መኳንንቱ ማልዳ ተነስተው ተሰብስበው ሲፈልጓቸው ሳለ ያው ሙተው አገኟቸው። እንግዲህ ታሪክ አዋቂዎች እንደሚሉት የተዋናይ ጥበቡ አንዳንዶቹ አጋንንታዊ ነው ይላሉ፣ ሌሎች ደግሞ የለም በመንፈስ ቅዱስ የተገለጠለት ነው። ለዚህም በታሪኩ ላይ እመብርሃንን እጅግ በጣም ይወዳት እንደነበረ በየቀኑ ለሷ ለድንግል ማርያም ማለት ነው ሙሉ ቤት ቅኔ ያደርስላት ይዘርፍላት እንደነበረ ታሪክ ይናገራልና የዛሬው ይህን ይመስላል። በሚገባ ደግሞ ይህን ሰው አይቶ ደስ ከተሰኘበት ቀጣይ የምሰራላችሁ ይሆናል። የሥላሴ ቸርነት የድንግል ማርያም በረከት ከሁላችን ጋር ይሁን። ካህኑ ሯጫው አግኝቻቸዋለሁ። እስቲ ወደ ሩጫ እንዴት ገቡስ? ወደ ሩጫ ስገባ ገጠር ቤተክርስቲያን አገለግል ነበር። ይልፈታ አምቦ አካባቢ ገጠር ቤተክርስቲያናትን አገለግላለሁ። እንደዚህ ያገለገልኩ እያለሁኝ አንድ ቀንታ ለቅዳሴ ጠርተውኝ መኪና እየጠበቅኩኝ እያለሁ ረፈደ። መኪና ጠፋና ቅዳሴ ታጎለ። በዚህ ነገር በጣም ተጸጸትኩኝ። እኛ አባት እንደሰማችሁት ካህን ናቸው። ሁለተኛ ነገር ደግሞ ሩጫ ውድድር ይወዳደራሉ። ይሄ ልክ አይደለም ብሎ ደግሞ እንዳይወቀሱ ይሄ ሩጫ የጀመርኩበት ምክንያት ምንድነው ብሎ እየተናገሩ ነው። ቤተክርስቲያን ቅዳሴ እየታጎለ ነበርና ያ ቅዳሴ ሲታጎል ለምን ቅዳሴ ይታጎላል ብዬ ሩጬ ቅዳሴ መድረስ ጀመርኩ። በዚህ አማካኝነት የሩጫ ክህሎቴን አውቄ ወደ ሩጫው ዓለም ተቀላቀልኩ ብሎ እየተናገሩ ነው። እና ይሄ ነገር በቤተክርስቲያን ስርዓት ሲዳኝ አንድ ካህን ቁምጣና ቲሸርት ለብሶ በህዝብ ፊት እየታየ ይሄን ሩጫ ውድድር ማድረግ ይጠበቅበታል? በስርዓትስ ልክ ነው ብለን ስንጠይቅ ፈጽሞ ከህግ የወጣና ከቤተክርስቲያን ስርዓት የራቀ ነው። አንድ ካህን ንስሐ ልጆች ያሉት ይቅርና አንድ ዲያቆን የራሱን ሰውነትና ገላ ሌሎች ሰዎች እንዳይወጥ አይፈቀድለትም። ምክንያቱም ፍትሐ ነገሥት ላይ ካህናት ከልብስ እንዳይራቆቱ ካህናትን ይቅርና ሰዎች ምዕመናን ለራሱ ብቻቸውን እንኳ ቢሆኑ ቤት ውስጥ ራቁታቸውን እንዳይሆኑ ፍትሐ ነገሥት መጽሐፍ ያዛል። ምክንያቱም ብቻን ብትሆን እንኳ ጠባቂ መልአክ አብሮ ስላለ ከልብስ አትራቆት ብለው አባቶች ይናገራሉ።
ስለዚህ አንድ ካህን ደግሞ ፈጽሞ እጅግ የተከለከለ ነገር ነው ራሱን ሰው ፊት ከልብስ አራውቶ መታየት። ሁለተኛ ነገር ደግሞ ቅዱስ ጳውሎስ ሩጫዬን ጨርሻለሁ ብሎ የተናገረው እንደዚህ አይነት ሩጫ እንዳልሆነ እኔም እርሶም ያውቃሉ። ምክንያቱም ቤተክርስቲያን አሁን በጣም ብዙ ችግር አለባትኝ። ቤተክርስቲያንን ማሻገር የምንችለው ደግሞ ዘመኑን ዋጅተን በዚህ ቅዱስ ጳውሎስ ባለፈበት የሩጫ ሂደት ውስጥ አርፈን ነው። ለቤተክርስቲያን ብለን ታግለን፣ ለቤተክርስቲያን ብለን መከራ ተቀብለን፣ ለቤተክርስቲያን ብለን መከፈል ያለበትን ዋጋ ከፍለን ይሄንን ሩጫ ቤተክርስቲያንን የሚያሻግራት ሩጫ አድርገን እኛም ደግሞ በዛ ትግል ውስጥ ሩጫችንን ፈጽመን እንደ ቅዱስ ጳውሎስ አክሊልን ለመቀበል ነው እንጂ የምንሮጠው የምንታገለው ከዚህ ዓለም የምታዘጋጀው ሜዳሊያና ገንዘብ ለመቀበል አይደለም የምንሮጠው። ይሄ ሩጥ ላይ የምናሸንፈው ገንዘብና ሜዳሊያ አላፊና ጠፊ ነው። በሃይማኖታችን ውስጥ ግን ተጋድሎን ተጋድለን ትክክለኛው መንገድ ላይ ሆነን ወደኋላ ሳንመለስ ይሄንን ሩጫ ሩጠን ከፈጸምን ማይጠፋና ማይልፍ ክብርን ከእግዚአብሔር ዘንድ እንቀበላለን። ቅዱስ ጳውሎስ በሩጫ መስሎ ያስተማረውም ይሄንን ነው። ስለዚህ እንደ አንድ ካህን ብዙ የሚሮጡበት መንገድ አለ። በዛ በክርስትና ሕይወትና ቤተክርስቲያን አገልግሎት ላይ ብዙ ያልተነኩ ብዙ ሩጫዎች ገና አሉብን። ያንን ሩጫ እንሮጥ። ለዛ ኃላፊነት ነው የታጨነው። ብዙ ኃላፊነቶች እያሉብን ኃላፊና ጠፊ ተራ ነገር ላይ ጊዜያችንን ባናጠፋም፣ ሁለተኛ ከቤተክርስቲያን ስርዓት ውጪ ሆነን እንደዚህ ራቁታችንን ቁምጣና ቲሸርት ለብሰን ህዝብ ፊት ባንታይ መልካም ነው። እርሶ የጌታን ቅዱስ ስለሆነ ክቡር ደሙን የሚፈትቱ ክቡር ሰው ነዎትኝ። እንኳን ለኛ ለካህናት እንኳን ለኛ ለዲያቆናት ይቅርና አንድ ምዕመንም እንዲህ ብሎ መታየት ተገቢ እንዳልሆነ መጽሐፍት ይናገራሉ። ስለዚህ ይሄ ስራ ተገቢ አይደለም። ብዙ የምንሮጠው የመንፈሳዊ አገልግሎት ሩጫዎች አሉብን። በነዛ ሩጫዎች ላይ ተሰማርተን በዓላማችን ጸንተን እግዚአብሔርን አስደስተን የማያልፈውን ክብርና ሜዳሊያ ለመቀበል መሮጥ አለብን እንጂ እዚህ ታይቶ የሚጠፋ አላፊና ጠፊ ለሆነው ሩጫ ከስርዓተ ቤተክርስቲያን ውጪ ሆነን ከልብሳችን ተራግተን ይሄንን ስራና ተግባር መፈጸም የለብንም ለማለት ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ አድርሱላቸው። ይቆየን።